ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ጎጃም አዝመራው ነኝ። በዛሬው ፕሮግራማችን የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሚዲያ ክፍል ወደ እናንተ የሚያደርስላችሁ የዕለቱ ፕሮግራም የሚሆነው የቴዎድሮስ ዕዝ የ201ኛ ኮር ሰብሳቢ አርበኛ ላይችሉ ገበየውን ይዞ ቀርቧል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኩ ለማንኛውም ላላችሁ አስተያየት ጥቆማ ከስር ላይ በመናስቀምጥላችሁ የፌስቡክ አድራሻችን አድርጉልን ይደርሰናል። ሰናይ ጊዜ ይሆንላችሁ። አርበኛ ላይችሉ ገበየው አክብረኝ ፈቃደኛ ሆነ ለቃለ መጠይቁ ስለተገኘልኝ በአድማጭ ተመልካቾቼ ስም እጅግ ከልብ አመሰግናለሁ። እስኪ አርበኛ 201ኛ ኮር ያለበት ወቅታዊ አቋም እና ተሳትፎ እንቅስቃሴው ምን ይመስላል ከሚለው እንጀምር። እሺ አመሰግናለሁ። በቅድሚያ ላይችሉ ገበየሁ እባላለሁ። የአማራ ፋኖ ብሔራዊ ንቅናቄ የምዕራብ አማራ ቀጠና ቴዎድሮስ ዕዝ የ201ኛ ኮር ሰብሳቢ ነኝ። ወደ ጥያቄው ከማምራቴ በፊት እንደሚታወቀው የአማራ ሕዝብ የገጠመው የብሔራዊ ህልውና ፈተና አለ። እሱን ፈተና ለመቀልበስ በመናደርገው ሁሉን አቀፍ ርብርብና ትግል ብዙ መስዋዕትነት እየከፈልን እንገኛለን። በተለይ ህዝባችን እንስሳቱ ሳይቀር መስዋዕት እየከፈለ ነው። ይህ የብሔራዊ ህልውና ፈተና በዋናነት በአብይ አህመድና በስርዓቱ ሆነ ተብሎ ታቅዶ የአማራ ህዝብ ህልውናው አደጋ ውስጥ እንዲወድቅ ብሎም እንዲያቆረቁዝና መሪ አልባ በማድረግ እንዲበታተን የማድረግ ስራ በመንግስታዊ መዋቅር እየተሰራ ይገኛል። እንግዲህ በዚህ ስርዓት ውስጥ እንደሚታወቀው የአማራ ህዝብ ብዙ መከራዎችን እያስተናገደ ይገኛል። ይህን ነገር ለማስቆም ከሰላማዊ ትግል እስከ ትግል ያው እየታገል እንገኛለን። ወደ ትግል ከመግባታችን በፊት እንደሚታወቀው የአማራ ህዝብ በየአደባባዩ አትግደሉ፣ በሀገራችን በመሰረትናት ሀገር እንኑርበት፣ በኢትዮጵያ በምትባለው ሀገር ላይ ልክ እንደ ሌሎች ኢትዮጵያውያን እንደ ዜጋ እንኑር፣ ሀብት አፍርተን ተንቀሳቅሰን የመኖር መብታችን ይከበር የሚል በተደጋጋሚ ሰልፎችን ሲያደርግ ቆይቷል እና ይሄንን የአማራ ህዝብ ድምፅ ሊሰማ የሚችል ስርዓትን መሪም አልነበረም፣ ፍላጎቱም የለም። ስለዚህ እኛ የአማራ ልጆች ሳንወድ ሳንፈልገው ወደ ጫካ እንወጣ ተገደናል ማለት ነው እና ወደ ጫካም ስንወጣ ባዶ እጃችንን ወጣን። ስነ ልቦናችንን አስታጥቀን ወደ ጫካ ወጥተናል። ምክንያቱም መሪዎች ስላሉ ማለት ነው። እንደ አብዮተኛው አርበኛ ዘመነ ካሴ የመሳሰሉ መሪዎች ስላሉ በእነሱ እየተመራን በባዶ እጃችን ራሳችን አምነን ልባችንን አስታጥቀን ወደ ጫካ ወጣን። በባዶ እጃችን መሳሪያዎችን ታጥቀናል ማለት ነው። አሁን ያለንበት ሁኔታ ደርሰናል እና ምን ለማለት ፈልጌ ነው፣ ከዛ ተነስተን አሁን ባለንበት የኮር አደረጃጀት ደርሰናል። ስንጀምር በየአካባቢው በተበታተነ መንገድ ነበር። ሻለቃዎችን፣ ብርጌዶችን፣ ክፍለ ጦሮችን እያል አሁን ጠንካራ በሚባሉ የኮር አደረጃጀቶች አሉ። ለምሳሌ እንደ ቴዎድሮስ ዕዝ እንኳን ብንወስድ 5 ጠንካራ ኮሮችና 6ኛ የቴዎድሮስ ዕዝ ዩኒት ኮማንዶ ክፍለ ጦር ያለበት ጠንካራ የሚባል ከስርዓቱ በላይ በሰው ኃይልም በትጥቅም በስነ ልቦናም በወታደራዊ ሳይንስ አቅምም ጠንካራ መሪዎች ያሉበት፣ ጠንካራ ተዋጊ ያለበት፣ ጠንካራ
ብዙ በሚባል በቁጥር ደረጃ የቡድን መሳሪያዎች ያሉበት ተቋም ነው እና አሁን በቅርቡም አፋብን የአማራ ፋኖ ብሔራዊ ንቅናቄ የሚባል ጠንካራ እንደ አማራ ተቋም መስርተናል። ይህ ተቋም በአብዮተኛ መሪዎቻችን በእነ አርበኛ ዘመነ ካሴ፣ በእነ አርበኛ ዋርካው ምሬ ወዳጆ፣ በእነ ጀነራል ተፈራ ማሞ በመሳሰሉ እንቁ በፖለቲካው በወታደራዊ ልምድ ያላቸው መሪዎች ያሉት ተቋም ነው እና ይህ ተቋም እንግዲህ የተቋም ስንመሰረተው እንዲያሻግሩ ድልድይ ይሻገሩበታል እንጂ አይሸከሙትም እንዲሉት አበው ዋናው ቁም ነገሩ ይሄ ተቋም የመሰረት ነው እንዲያሻግረን እንጂ ተሸክመን ነው እንድንዞር አይደለም እና እኛም እንደው 201ኛ ኮር እንግዲህ ወደ 6 ወር 7 ወር አካባቢ ይሆናል ይሄ ኮር ከተመሰረተ እንደ ኮር መጀመሪያ ላይ ያደረገው ምንድነው ለየት ያለ አደረጃጀትም ስለነበረ የመጣን ከየአካባቢውም ስለነበረ ተፈውዘን ነው ከነበርንበት ሰፈር ቀጠና ወደ ሌሎች ቀጠና ሄደን ተመድበን እየሰራን ያለን። ይሄ ደግሞ ተቋማችን ያለበትን ከፍታ ጥንካሬ የሚያሳይ ስለነበረ ይሄ ኮር እንደተመሰረተ ወዲያውኑ ምንድነው መፈወዝ ነበር። ሻለቆችን መፈወዝ ካንዱ ቀጠና ወደ አንድ ቀጠና የማጽናት ጊዜያዊ መንግስቶችን የማዋቀር እነሱን የማጽናት የማስተካከል የማደራጀት ስራ በብዛት የቆየ ነው። አሁን ላይ ግን ያንን አስተካክለን በተደራጀ መንገድ ከመከላከል ወደ ማጥቃት የተሻገረንበት ሁኔታ ነው ያለ። በደንብ በሙሉ አቅማችን እየተኮስን አይደለም። እውነት ለመናገር አሁን በሙሉ አቅማችን በጠላት እየተኮስን ነው ብለን አናምንም። ሙከራዎች ነው ያሉት። ምክንያቱም ቅድም እንዳልኩት በዋናነት አተኩረን የቆየ ነው ያው ጊዜያዊ መንግስት አለ። መንግስት እና ሰራዊታችን የተለያየ ነው አሁን። ምክንያቱም የመንግስትነት ልምዶች ላይ ስላለን ማለት ነው። ሰራዊቱ ከህዝብ ጋር የሚያገናኘው ነገር የለም። ሰራዊቱ ልክ መደበኛ ሰራዊት ሆኖ የብቻውን ተጠርንፎ በወታደራዊ መሪዎቹ እየተመራ ያለበት ሁኔታ አለ። ሌላው የፖለቲካው ደግሞ ጊዜያዊ መንግስት ተዋቅሮ ህዝቡን በሲቪሉ የሚመራበትና የሚያስተዳድርበት ሁኔታ አለ። የመሰረታዊውን የሥራ ክፍፍል ያለበትና የመንግስትነትን ልምዶች እያደረግና ህዝባችን በተገቢው መንገድ የመምራት ጸጥታውን የመጠበቅ የማህበራዊ ፍትህ የመስጠት ስራዎችን በተሻለ መንገድ ይሄ መረዋለው የሚለው አማራን የሚጨፈጭፈው ጭፍን ጥላቻ ያለው በተለይ ኮሎኔል አብይ አህመድ በአማራ ህዝብ ላይ ጭፍን የሆነ ጥላቻ አለው እሱና ስራቱ እና ከዚህ የተሻለ ህዝባችን አገልግሎት እየሰጠን ያለንበት ሁኔታ ነው ያለ። ድርጅትን በዛው ልክ እያጠና ያለንበት ሁኔታ ነው ያለ። እንደ 201ኛ ኮር አድማጭ ተመልካቾቻችን ትንሽ የድምጽ መረበሽ ሊኖረው ይችላል። ይሄን እያደረግን ያለው ደግሞ አርበኛ ላይ ችሎ ገበየው ካለው ጊዜ አጣቦ ባገኘው አጋጣሚ እንደዚሁ ያገኘናትም ሰዓት ይቺ ስለነበረች በዚሁ መሃል የሆነ የዓመት በዓል ገበያ በጣም ባለበት ቦታ ላይ ነው ቀረጻውን እያደረግን ያለ ነው። ለዚሁ ይቅርታ እንጠይቃለን። ያለን ጊዜ ለማጣበብ ወደ እናንተ ለመድረስም በማሰብ ነው። አርበኛ ሰሞኑን በ201ኛ በ206ኛ ኮር በጥምረት የሰራችሁት ሰዲ ላይ በጣም መነጋገሪያ ሆኗል። እኔም አጋጣሚ ትናንትና ከናንተ ጋር ሆኜ ከሰዲ ህዝብ ጋር የመገናኘት እድሉም ነበረኝና ድሎች በጣም በማይታመን ሁኔታ ሙገር ላይ እዚሁ ሞጣ ዙሪያ ላይ አሁን በደንብ ወይን ውሃን እየለቀቀም እየወጣ ነው። በጣም ቆንጆ የሚባሉ ድሎችን እያደረጋችሁ ነውና ወታደራዊ ድሎችን ወደ ፖለቲካዊ ድል ለመቀየር ምን እየተሰራ ነው? አመሰግናለሁ። አንተም እንዳልከው ቅድም እንደተናገርኩትም በተለይ ተቋም ማጽናት አደረጃጀቶችን ማስተካከል ላይ የቆየ ነው። አሁን ላይ በሙሉ አቅማችንም ባይሆን በተወሰነ መጠን ወደ ጠላት መተኮስ ጀምረናል እና ሰሞኑ የተደረገው ድል ጠንካራ ወቅቱን የሚመጥን ወታደራዊ ሳይንስ የተላበሱ ጠንካራ ወታደራዊ መሪዎች አሉ። በዛ መንገድ ታቅዶ ተጠንቶ ነው ውጊያው የተደረገና እንዳልከው አንተ ከፍተኛ ድል የተመዘገበበት ጠላታችን ሙትና ቁስለኛ የሆነበት ከፍተኛ ከጠላት
ሎጂስቲክስ ያገኘንበት ድል ነው፣ ወታደራዊ ድል ነው እና ይሄን ወታደራዊ ድል እንዴት ወደ ፖለቲካዊ ድል እንቀይረዋለን የሚለው እየሰራን ነው። ለምሳሌ ይሄን ወታደራዊ ድል ተከትሎ ህዝባችን ላይ ግንዛቤ የፈጠራ ስራ እየሰራን ነው። አሁን ትላንት ከፍተኛ የሆነ ህዝባዊ መድረክ አዘጋጅተናል። ህዝባችን ላይ እንትን እንዳየው ሰዲ ወረዳ ላይ የሰዲና አካባቢው ማህበረሰብ ሰብስበን ስናወያይ ነበር እና ህዝባችን እጅግ ከፍተኛ የሆነ ሰቆቃ ውስጥ እየኖረ መሆኑ፣ ከፍተኛ የሆነ በደል፣ እንግልት፣ ግድያ፣ ሴቶቻችን እየተደፈሩ ያለበት ሁኔታ ነው እንግዲህ ህዝቡ ሲሰጠው የነበረው እና እንኳን ደረሳችሁልን፣ ይሄንን በዓል በሰላም እንላለን፣ ልጆቻችን ኮርተንባችኋል፣ የህዝብ ልጅ መሆናችሁን ሙታችሁ አሳይታችሁናል። ጠላትንም በዚህ መንገድ ብዙ ከተማዎችን ቆፍሮ ዙሪያውን እንዳየው ሙሉ እነዚህ ማህበራዊ ተቋማት የሚባሉትን አፈራርሶ ሙሉ የአብይ አህመድ ወታደራዊ ካምፕ አድርጓቸው ነው የቆየው። በነፃነት ሁሉ መንቀሳቀስ አንችልም። ጸጉራችን ትንሽ ከፍ ካለ፣ ሰውነታችን ትንሽ ገዘፍ ካለ እናንተ ፋኖ ናችሁ፣ አማራዎች ናችሁ በሚል ሲያስሩን ሲገሉን ቆይተዋል። ዛሬ ግን እናንተ የኛ ልጆች አማራዎች ለኛ ያወጣችሁ የቁርጥ ቀን ልጆች ሙታችሁ ጠላትን በዚህ መንገድ አደረጋችሁ ነፃ ስላደረጋችሁን ደስተኞች ነን። ከዚህ በኋላም ከናንተ ጎን ተሰልፈን መክፈል ያለብንን ሁሉ እስካንያ ህይወታችን ለመክፈል ዝግጁ ነን፣ ደስ ብሎናል የሚል ነው ሐሳብ ሰጥ የነበር ከመድረክ ላይ እጅግ ከፍተኛ የሆነ አካባቢ ማህበረሰብ ተገኝቶ even ያንን እንኳን ፕሮግራም ለማደናቀፍ አማራ ጠሉ ስርዓት ሞጣ ከተማ ሆኖ መደብ ሲተኩስ ነው። ነገር ግን ህዝቡ በታምር በቅቶታል። ይህ ስርዓት መሬት ለቋል። ያለችው እሱ ድሮንና እዛው ማዶ ሆኖ መተኮስ ነው። ስለዚህ ምንም የሚመጣ ነገር የለም፣ ፕሮግራማችንን መጨረስ አለብን በሚል በሙሉ ልብ ነው ፕሮግራማችን በተሳካ መንገድ በዛ መንገድ ተወያይተን ከህዝቡ ጋር ተግባብተን ጠንካራ የሆነ የፖለቲካ ግንዛቤ የፈጠርንበት ነው። ከዛ ውጭ ህዝቡ በነገራችን ላይ ለዚህ ህዝብ መንገድ ለቀባሪ ማርዳት ነው አጠቃላይ ይህን ስርዓት አስከፊነት። ምክንያቱም ባይኑ እያየ ነው አማራውን ሲረሽኑ፣ ልጃገረዶችን ሲደፍሩ፣ ተቋማትን ሲያወድሙ፣ የእምነት ተቋማትን ሲጸዳዱባቸው፣ ቤተ መቅደሶችን። ምክንያቱም የአማራ ህዝብ እንደሚታወቀው የእምነቱ ጉዳይ በየትኛው እምነት ጠንካራ እንትን አለው እና ይሄንን እስቴቱን ይሄንን ባህሉን ይሄን ሃይማኖቱን ሊያሳጡት በዚህ መንገድ ነው ሲያደርጉ የነበርና ህዝባችን እጅግ ደስ በሚል ሁኔታ እኛንም ተቀብሎ በዛ መንገድ የነበረውን አጠቃላይ ከኛ በላይ ብሶቱን ሮሮውን ሲያቀርብ የነበረበት ሁኔታ አለ። ህዝባችን የዕለት ተዕለት እንቅስቃሴው የጠላት እንቅስቃሴ እጅግ ከፍተኛ በደልና ጭቆና ስለነበረ በደንብ ገብቶት ከኛ የተሻለ ፖለቲካውን የሚተነተንበት የሚያስረዳበት ሁኔታ ስለተፈጠረ እኛም በዛ ልክ ብዙም የሚያስቸግረን አይደለም። ምክንያቱም ባይኑ እያየው ነው፣ በታሪክ አይደለም በዚህ ዘመን ተፈጠረ የሚል አይደለም። ባይኑ እያየ ሲገደል፣ ሲረሸን፣ ሲፈናቀል፣ ተቋማት ሲወድሙ ባይኑ እያየ ይሄ ስርዓት ለአማራው ምንም እንዳልሆነ ያሳየበትና ሐሳባቸውን በዛ መንገድ ያንጸባረቁበት ስለሆነ እኛም በዛ ልክ ከህዝባችን ጎን የስርዓቱን አስከፊነት እያሳወቅ እነዚህ ወታደራዊ ድሎችን ወደ ፖለቲካ እንትን የመቀየር ስራ እየሰራ ነው ከሞላ ጎደል። አገዛዙ በአማራ ክልል 7ኛውን ሀገራዊ ምርጫ ላካሂድ ነው እያለ ነው። ይህንን ሐሳብ እንዴት ትመለከተዋለህ? እሺ አመሰግናለሁ። የሚገርም ነው በነገራችን ላይ ምርጫ አደርጋለሁ እያለ ነው እና ይገርመናል። እውነት ለመናገር እንደሚታወቀው ምርጫ የሚደረገው ሰላም ሲኖር ማህበረሰቡ ሰላም ወጥቶ ሲገባ ነው ምርጫ የሚኖረው። ሰላም በሌለበት ሁኔታ ዜጎች እየተፈናቀሉ እየተሰደዱ እየተገደሉ እለት ከለት የጥይት ድምጽ የድሮን ድምጽ የመድፍ ድምጽ ባለበት ሁኔታ ምርጫ አለ ብሎ
ማውራት ያው የቀጣፊው ስርዓት ያሸባሪው ስርዓት መገለጫ ነው እና ምርጫ በአማራ ክልል አይኖርም ሊኖርም አይችልም። ምክንያቱም መጋቢት 24 የአማራ ህዝብ በነቂስ ወጥቶ ምርጫውን አሳውቋል። አለማንም ጎትጓችነት በራሱ ወጥቶ ለአማራ ምርጫ ያስፈልገው ምርጫችን አማራን ነፃ ለማውጣት እየሞቱ ያሉ መስዋዕት እየከፈሉ ያሉ ፋኖች ናቸው። የኛ ምርጫ ፋኖ ነው። ስለዚህ ምርጫ የለም ሰላም በሌለበት ምርጫ የለም የሚል በነቂስ ወጥቶ ሐሳቡን ሲያስተጋባ ለዓለም ህዝብ ያሳወቀበት ሁኔታ አለ። ስለዚህ ህዝባችን በዚህ ሁኔታ የማይቀበለው የማይፈልገው ምርጫ ደግሞ እኛ ዋናው እንትናችን የህዝባችን ፍላጎት ማስከበር ነው። የህዝባችን ፍላጎት ደግሞ ምርጫ አይደለም። ነፃ መሆን ሰላም ነው የሚፈልግ፣ ነፃነት ነው የሚፈልግ፣ ተንቀሳቅሶ ነግዶ ሀብት አፍርቶ አርሶ ልጆቹና ራሱን መመገብ ነው የሚፈልግ ማህበረሰባችን ምርጥ ዘር ነው የሚፈልግ ማዳበሪያ። ይሄ በሌለበት ሁኔታ በልቶ ማደር ወጥቶ መግባት ብርቅ በሆነበት ሰዓት ምርጫ የሚለው ሹፈት ነው እና ይህን ምርጫ ለማድረግ የአሸባሪ ስርዓት እየተንቀሳቀሰ ነገር ግን ለዚህ ስርዓት ጋሻ ጃግሬ ሆነው ሰርገኛ ሆነው የሚንቀሳቀሱ ሌሎች አካላት ቡድኖች የሚሆኑ ግለሰቦች ትክክል አይደለም። ከዚህ ድርጊታቸው መቆጠብ አለበት። እኛም እንደ አማራ ፋኖ ብሔራዊ ንቅናቄ ምርጫ ፈጽሞ የተከለከለ ነው። ድርጅታችንም በመሪዎቻችን አማካኝነት መግለጫ ወጡበታል። ህዝባችንም ፈጽሞ ይሄንን አውግዟል። ይሄ ባለበት ሁኔታ ምርጫ አደርጋለሁ ብሎ የሚንቀሳቀሰው ስርዓት የውሸት ማደናበሪያ ስለሆነ በእርግጠኝነት ምርጫ የለም። ምክንያቱም አብዛኛውን የአማራውን ክልል ተቆጣጥረን የምንመራው እኛ ነው። ስርዓቱ ያለ አንዳንድ አልፎ አልፎ ከተሞች ላይ አስፋልት ላይ በዚህ ባሸባሪው ስርዓት ወታደሮች ተጠብቆ ከተሞችን ምሽግ ቆፍሮ ነው ያለው። ይሄ ባለበት ሁኔታ ህዝቡን እኛ እየመራ ነው ባለበት ሁኔታ ምርጫ አደርጋለሁ ማለት የኢትዮጵያን ህዝብ ማታለል ነው ማሾፍም ስለሆነ ምርጫ አማራ ክልል ላይ ፈጽሞ የለም። በእኛ በኩልም እንደ ድርጅት የተከለከለ ነው። ስለዚህ ይሄንን የህዝብ ድምጽ ሰምተው ወደ ጎን በመተው የድርጅታችንንም ጥሪ ወደ ጎን በመተው ስርዓቱን እናጅባለን ለማስቀጠል መቀጠል ባይችልም እንኳን ለማስቀጠል እንሞክራለን የሚሉ ካሉ ቡድኖች ሆነው ግለሰቦች እርምጃ እንወስዳለን። በአንዳንድ በተቆጣጠራቸው ቦታዎች አገዛዙ ለአንድ ሰው 3 የምርጫ ካርድ ሁሉ እየተሰጠ እንደሆነ መረጃው አለኝ። ገበያ እንደ አርሶ አደሩ በዱላ በድብደባ ና የምርጫ ካርድ መውሰድ አለብህ እየተባለም እንደዛው እየተገደደ እየወሰደ ነውና ይሄንን የውሸት የምርጫ ሂደት ለማስቆምስ ምን እየተሰራ ነው? ልክ ነህ። በነገራችን ላይ ያው እንደ ቅድም እንደነገርኩ አብዛኛውን የክልሉን ቀጠና ምን መረውኛ ነን የተቆጣጠረው ነው እኛ ነን። ስለዚህ ተንቀሳቅሶ ካርድ ማደል አይችልም መስጠት አይችልም። ምክንያቱም ቀጠናው በእኛ ነው። ስለዚህ አንዳንድ ከተሞች ላይ ቁጭ ብሎ በስርዓቱ ተሸፍኖ በወታደር እየተጠበቀ ነው ያለው። ስለዚህ ገበያ ሊውሉ የሚሄዱት እናቶች አባቶች ግባት ፈልገው የሚሄዱትን ነው እንግዲህ 2-3 እያስገደደ ይዛችሁ መሄድ አለባችሁ ችግር የለውም 2-3 ካርድ ውሰዱ እያለ እያስገደደ እያስወሰደ ያለ ይሄ ማለት ይታወቃል። በቃ የይስሙላ ለማስመሰል የሚያደርገው እንቅስቃሴ ነው። ሲቀጥልም ይህ ስርዓት በምርጫ አይደለም የሚወገደው በትጥቅ ትግል ነው። አሁን እኛ እየሄድንበት ያለው መስመር ስለሆነ የሚወገደው በዚህ ነው። በቅርብም በእርግጠኝነት እናስወግደዋለን የሚል እምነት አለ። ከፋኖ አደረጃጀት የወጡና ለአገዛዙ ያደሩ አንዳንድ አካላት ደግሞ
ሄደው እጅ ከሰጡ በኋላ ምንድነው እያሉ ያሉት? ትግሉ ተጠልፏል፣ መስመሩን ስቷል የሚሉ ድምጾች ከሳሽ ድምጾች ይደመጣሉና ይህን ሐሳብ አንተ እንዴት ነው የምታየው? አመሰግናለሁ። በጣም ነው የሚገርመኝ እውነት ለመናገር ልክ ነው። እንደሚታወቀው ድርጅታችን አሁን ጠንካራ አደረጃጀቶችን ፈጥሯል ብያለሁ። ከሻለቃ እስከ ድርጅት ጠንካራ መዋቅሮች፣ ጠንካራ የሰው ኃይል ብዛት ያላቸው ቡድን መሳሪያዎቹ ያሉትና በጠንካራ መሪዎቹ የሚመራ ነው። ወቅቱን በዋጁ ያለፈውን ታሪክ ሳይሆን ነገን መተንበይ በሚችሉ ጠንካራ አብዮተኛ መሪዎች እየተመራ ነው እና ምንድነው አሁን እነዚህ ሰዎች ተልእኮ ተሰጧቸው አንድ እግራቸውን ጠላት ላይ አንድ እግራቸውን ደግሞ እዚህ አድርገው ሲንቀሳቀሱ የነበሩ ናቸው መሰለና እና አሁን ተቋሙ ጠንከር እያለ ሲመጣና ተጠየቅን እያሰፈነ ሲመጣ የነዚህ ሰዎች እንቅስቃሴ በግልጽ መታወቅ ይጀምራል ሲሆን ነው እንግዲህ ተልእኮ ወደ ሰጣቸው ቤታቸው እየሄዱ ያለ እና ምንድነው ተጠልፏል ሲሉ ሰማለሁ ከሆነ አካል ጋር እየሰሩ ነው ሲሉ ሰማለሁ። ይሄ ምንድነው የሥርዓቱ የብልጽግና ተልእኮ ነው ማለት ምንድነው? አብይ አህመድና ሥርዓቱ እሱ ከሌሎች ሀገራት ጋር ሲሰራ ጽድቅ እኛ ደግሞ እንግዲህ ኢትዮጵያን ከሆኑ እህት ወንድሞች ጋር በሰላም ለመኖር ስንስማማ ኩነኔ የሚሆንበትና ትግሉ ተጠልፏል የሚያስፈልበት ሂደት ይሄ ነው። ምክንያቱም በፖለቲካ ዓለም ውስጥ እንደሚታወቀው ታክቲካዊ ስትራቴጂክ አካል የአማራ ሕዝብ አጠቃላይ ሎክዶን እንዲቀመጥ ይፈልጋል በስርዓቱ። እኛ ደግሞ በዛ ልከረልን ቀጠናው ከየትኛውም አካባቢ የአማራ ሕዝብ ሰላም ሆኖ ተጎራብቶ እንዲኖር ይፈልጋል። ምክንያቱም የአማራ ሕዝብ ሀገር ገንብቶ የትኛውም የሀገሪቱ ክፍል ላይ በደሙ ባጥንቱ ዋጅቶና ጠብቆ ያኖረ ሕዝብ ነው። ይሄ ሕዝብ የሐሰት ትርክት ተነስቶበት በጨቋይ ተጨቋይ ትርክት በሌሎች ብሔሮች እንዲጠላ ሲሰራ ቆይቷል። ጎን ለጎን እሱን የመቀልበስ ስራ እየተሰራ ነው። እንደሚታወቀው በክልሉ አጎራባች በሆኑ አካባቢዎች ላይ አሁን ጥሩ የሆነ ጉርብትና እየተፈጠረ ነው። ቤኒሻንጉል ጉሙዝ ማየት ልንችል፣ ከትግራይ ወንድሞቻችን ጋር ማየት ልንችል፣ ከሱዳን ወንድሞቻችን የተሻለ ግንኙነት እየተፈጠረ ነው። ይሄ እንዲሆን ደግሞ ስርዓቱ አይፈልግም። ምክንያቱም የአማራ ሕዝብ በሁሉም አቅጣጫ እንዲጠላና እንዲወገዝ ይፈልጋል። ይሄ ነው እንግዲህ አብይ አህመድን ያስቆጠውና ተልእኮ የሰጣቸው ልጆች ተመልሰው ወደ እነሱ ሲሄዱ አላስኬዳቸው ለዚህ ያለው መስመር የውንብድና እንትኑ አላስኬዳቸው ሲል እዛ ሄደው ትልቁ ተጠልፏል። ከህወሓት ጋር እየሰሩ ነው፣ ከግብጽ ጋር እየሰሩ ነው የሚሉት ምንድነው? ይሄ የአማራን ሕዝብ ዲፕሎማሲ እየጠነከረ ሲሄድ ያስፈራቸዋል፣ ያሰጋቸው። እነሱ ብቻ ለነሱ ከዩናይትድ አረብ ኤሚሬት ግንኙነት ፈጥሮ ድሮኖችን ተውሶ አማራን ሲጨፈጭፍ ለሱ ጽድቅ ነው እንደምታየው። ነገር ግን እኛ ከኢትዮጵያን ጋር ከትግራይ ወንድሞቻችን ጋር ከቤንሻንጉል ወንድሞቻችን ጋር ከሌሎች ከሱዳንና አካባቢው አጎራባች ጋር ሰላም መፍጠር መልካም የሆነ ጉርብትና መፍጠር ነው እንግዲህ ትግሉን ተጠልፏል የሚያስፈልገው እና እነዚህ ሰዎቹ የተሰጣቸው የተጫነባቸውን ብቻ ነው ተቀብለው ትግሉ ተጠልፏል እኛ መስሎን የነበረ የሚሉትና እነዚህ ሰዎቹ ሐሳብ ያላቸው ማለት ነው። መጀመሪያም ተልእኮ የሰጣቸው ቤታቸው ነው ያ እና ለዛም ነው ተመልሰው ሄደው ትግሉ ተጠልፏል እንዲህ የሚሉት። ስለዚህ እኛ ደግሞ በጠላትነት የምንፈርጀው ማህበረሰብ የለም። በጠላትነት የምንፈርጀው አብይ አህመድና ስርዓቱ ነው። ስለዚህ በየትኛው እንትን
ህዝብን በጠላትነት ፈርጀን አንንቀሳቀስም። የኛ ጠላታችን አብይ አህመድና ስርዓቱ እንጂ የኦሮሞ ወንድሞቻችን ጋር ጸብ የለንም። የትግራይ ወንድሞቻችን ጋር ጸብ የለንም። የትኛውም የሀገሪቱ ክፍል ወንድሞቻችን ጋር ጸብ የለንም። ምክንያቱም ሀገር የምንመሰረተው ከነዚህ ወንድሞቻችን ጋር በጋራ ሆነን ነው ሀገር የሚመሰረተውና ይሄ ነው አብይ አህመድን ያስቆጠውና እነዚህ ባንዳዎቹ ሄደው ትግሉ ተጠልፏል ከላት ጋር እየሰሩ ነው የሚሉት እንጂ ሌላ የተለየ ነገር ነው አይደለም። ሰሞኑ ምንድነው በግልጽ እውቅና ለመስጠትም አይደለም ግን ማንሳት ስላለብን ለተመልካቾቻችን ጌራ የሚባል ከጎጃም አካባቢና ፍቅሩ ሙሉዬ የሚባል ደግሞ ከወሎ አካባቢ ያው ማድረግ ያለባቸው ይህንን ትግል ካንኮላ ለማንኮላሸት ሞከሩ እንዳልከው አልተሳካም። የያዙትን ይዘው ግን ወደ አገዛዙ ገብቷልና ሰሞኑን ሁለቱም ላይ ድንፋታ የሚመስል ነገር ያያየን ነው። ፎክሮ የመጣ ጠላት ደግሞ የአማራ ምድር መቀበሪያ ወይም መካነ መቃብሩ እየሆነ ተመልክተናልና ፍቅሩ ሙሉዬ ምናልባትም ይሄንን አደርጋለሁ ጦር መርቼ ይገባለሁ የሚልም አንዳንድ ሶሻል ሚዲያ ላይ ሲዘዋወር ተመልክቻለሁ። ይሁንልህ ይሳካል ነው የምንለው እኛ ችግር የለም። እዚህ ያለ ሰራዊት ስነልቦናውን በደንብ እንዳንድ የሚዲያ ባለሙያም ተዘዋውር እንዳየሁት ስላየሁት ነውና እንደው ከዚህ ጋር ተያይዞ አርበኛ ምን የሚል ክስ አቀረቡ? የፋኖ መሪ ልጆች በአሜሪካ፣ በአውሮፓ፣ በካናዳ፣ ባህር ዳር፣ አዲስ አበባ ላይ ናቸው ያሉት። የደሃ ልጅ ደግሞ አላግባብ እየሞተ ነው የሚል ክስ አመጡ። በትክክል የፋኖ መሪ ልጆች የት ናቸው ያሉ? እሺ አመሰግናለሁ። ቀድም እንዳልኩ እነዚህ ሰዎቹ ወደ ጠላት ሲገቡ የማይሉት የለውም ብዙ ነገሮችን ያወራሉ እና የፋኖ መሪዎች ልጆች አሜሪካን ያሉ ካናዳን ያሉ የሚል ከንቱ ወንጀል ያመጣሉ። እኔ አሁን ብዙ እንትልል አልችልም። እኔ አሁን ለምሳሌ የኛ መሪዎች አሉ አርበኛ ዘመነ ካሴ አለ። የሱ ልጅ ብናነሳ አብሮ ከኛ ጋር ነፍጥ እየተዋደቀ ያለ ኪሩቤል ዘመነ ካሴ ማለት ነው። የምናከብረው የምንወደው የአርበኛ ዋልከው ምሬ ወዳጆ ልጅ ነፍጥ ይዞ ከኛ ጋር ነው የሚታገለው። የነ አርበኛ መሳፍንት ተስፉ ደረጀ በላይ ልጆች መስዋዕት እየከፈሉ ለአማራ ሕዝብ የነ አርበኛ ማንችሉ ተስባለው ወንድሞች መስዋዕት እየከፈሉ ነው። ብዙዎች አሉ። ብዙዎች ወንድሞቻችን መስዋዕት እያደረግን እየታገልን ነው። ለሚመጣው የአማራ ሕዝብ ትውልድ ነፃ ሆኖ ደረቱን ነፍቶ በየትኛውም የሀገሪቱ ክፍል ላይ ልክ እንደ ሌሎች ወንድሞች ኢትዮጵያውያን ጋር ተንቀሳቅሶ ሀብት አፍርቶ ይኖር ዘንድ መስዋዕት እየከፈሉ ያሉበት ሁኔታ ነው እንጂ አሁን ማን ያልከው ፍቅሩ ወይም ደግሞ ጌራ የሚባለው በደንብ አላቀውም። ፍቅሩ ሚዲያ ላይ ስለማቀው የሚሉት አይደለም እና ይሄ ተራ ወንጀላ የሰነፎች ወሬ ነው፣ የፈሪዎች ወሬ ነው እንጂ ትክክለኛ ትግሉ ገብቷቸው ለአማራ ሕዝብ መስዋዕት ለመክፈል የመጡ አይደለም። እውነት ለመናገር እኔ አሁን ግለሰቦችን እንዲናቸው ማለት አልፈልግም። በአንድም በሁለትም የምናቀው ብዙ እንትን አለ። ጌራ ወርቅ የሚባለው ብዙ የምንሰማው በደንብ ባናቀው ፍቅሩ የሚባለው ሚዲያ ላይ ምናያቸው መሬት ላይ ግን እዚህ ገባ የሚባል ስራ የማይሰሩ አይነት ሰዎች ናቸውና የነዚህ ሰዎች መሄድም ባለኝ መረዳት የተቋማችን ጠንካራ የሆነ አደረጃጀት መፍጠር ነው የሚል እንትን አለ እውነት ለመናገር። ምክንያቱም ጠንካራ በሆነ ቁጥር አሰራሮች፣ መመሪያዎች፣ ደንቦች እየመጡ በዛ መንገድ በዛ ሀዲድ ውስጥ እንድንሄድ ሲደረግ በዛ መሄድ የማይችሉ እንደፈለጋቸው የጠላትን አጀንዳ ማራመድ የሚችሉ ሰዎች ደግሞ በዛ መሄድ አይችሉ፣ በዛ መራመድ አይችሉ። ስለዚህ ያላቸው አማራጭ ምንድነው? ወደ ቤታቸው መሄድ እና የተፈጠረው ያንቺ አሁን ፍቅሩ የሚለው የመሪዎቹ አውሮፓ ናቸው የሚለው ካንቱ መሰረተ ቢስ የሆነ ተቀባይነት የሌለው ወሬ ስለሆነ ብዙም እሱ እኛ ጋር ብዙም ያስቸግር እንትን አይደለም። እዚሁ ጋር እንደው ይሄንን ሚዲያ ስለሚከታተሉት ጠላቶቻችንም አንድ ጥያቄ እንድጠይቁልን እንፈልጋለን። ምናልባት እነዚህ ያስረጋቸው ሰዎች በመጡ ሰዓት ሲናገሩ እንኳን ተናበው አይሰሩም። አርበኛ እዚህ ጋር ምን ልፈልግ መሰለ
እንግዲህ 3 ዓመት ሊሞላ ነው ይህን አብዮት ከጀመረ። በዚህ 3 ዓመት ውስጥ ማህበረሰቡን ስንዘርፍ ማህበረሰቡን ስንበድል ያልሆነ ነገር ስናረግ እንደቆየን አይነት ነገር አድርገው የሚወስዱት ነገር አለ። 3 ዓመት ሙሉ ስንዘርፍ ቆይታችሁ ሲበቃችሁ ነው ወይ የመጣችሁ የሚል ጥያቄ ግን የለም። አየው አሁን ይሄንን ፋኖ ዘራፊ ነው ብሎ ከፈረጁት እነሱ ምን ውስጥ ነበሩ? መቼ ንጹህ ብሎ አስበውና ይሄንን ጥያቄ መጠየቅ እንፈልጋለን። 3 ዓመት እናንተ የት ነበራችሁ? አሁን አልችል ስንል ሀርን ምናምን ነው የሚሉት አይደል? ጌራም ቢሆን አሁንም እናውቀው ነው በስልጣን አንሶኛል የኮር ፖለቲካ ዘርፍ ላይ የተመደበ ሰው ነበረ እዚህ በቴዎድሮስ ህዝብ በኩል ግን ይሄ ቦታው አይመጥንም እኔም ብሎ ወጥቶ ሄደ። ፍቅሩ ሙዲየም የምናውቀው ነው ጡንቻውን አሳብጦ ቲክታክ ላይ 24 ሰዓት ላይ ከመቀመጥ ውጪ በዚህ ትግል ውስጥ የሰበረው ምሽግ አንዳችም የለም። አሁን አንዳንድ ሲዘዋወር ማየው ምንድነው ለምን አልተያዙም ይሄን ክስ የምታመጡ አሁን ለምን በሰዓቱ አልያዛቸዋቸውም ይሉናል። በሰዓቱ ብትይዛቸው የሚበላሽብ ብዙ ነገር ይኖራል። ይህ አብዮት ነው፣ ፖለቲካ ነው እየመራህ ያለው ጊዜ የምትጠብቅበት አለ። በዛ መሃል የሚያመልጡ አንዳንድ እንክርዳዶች ይኖራሉና ከዛ አንፃር እንድታዩት ነው የምንፈልገው። እንደው በዚህ ጉዳይም የምታቀርበውም ካለም አሁንም አየጅም ጠይቀው ትግሉ ረዘመ ለሚሉን አንዳንድ ጠያቂዎች ያንተ መልስስ ምንድነው? ከእንትኑ ልነሳልህና እነዚህ አሁን ከሄዱ በኋላ ለምንድነው እንደዚህ የምትሏቸው ከሚለው እንትን ልበልና ምንድነው እነዚህ ሰዎችን ስርዓቱ በእነሱ በሱ በኩል እንዲገረዱ ወደ ሲያሰርጋቸው ምንድነው የፋኖ ስም እንዲጠለሽ በእኛ ተቋም ውስጥ ሆነው እንዲዘርፉ እንዲገሉ እንዲደፍሩ ተልእኮ ተሰጥቷቸው ሲሰሩ የቆዩ ናቸው ማለት ይቻላል። እና በእኛ በኩልም ለምን አልተያዙ የሚለው እንደሚታወቀው ምን መረው አብዮት ነው፣ ውስብስብ ነው። እንደሚታወቀው የሀገራችን የፖለቲካ ሁኔታ እጅግ ዳይናሚክ ነው እና በስሜት አይደለም። መሪዎቻችን እንደሚታወቁ ስክን ያሉ ጥበብን የተላበሱ ወቅቱን ይዋጁ መሪዎች አሉ። እና እነዚህ ሰዎች ምንድነው ባባሉ አሁን ታይተዋል፣ ተገምግመዋል። እና በዋናነት ፀሐይ የማስመታት ስራ ነው ሲሰራ የነበረው። ለተመናገር ፀሐይ የማስመታት ስራ ነው። ማን ነው ምንድነው የሚለው አሁን ለምሳሌ እኛ እንደ ቴዎድሮስ በደንብ ያውቃል፣ አያስተናግድ። አሁን ለምሳሌ እና ይህ ሰው አሁን ያልከው እዚህ 206ኛ ፖለቲካ ላይ ተመድቦ የነበረ ሰው አያስተናግድም። አባሉ በዚህ ሰው አይመራም። ከዚህ በፊትም ሁለተኛ ተፈራ ዳምጤ ክፍለ ጦር ተመድቦ ነበር፣ ሰብሳቢ ነበር። እና እዛ አካባቢ ያለ አባል እና ማህበረሰብ ይሄ ሰው እኛ ሊመራን አይችልም በሚል ነው ተመድቦ ግን አናስተናግድም ተብሎ እዛው ተቀምጦ ነበር። እና እኛ ምንድነው እንደ ድርጅት ሰው አይገፋም። ምክንያቱም ይሄ ነፃነት ትግል ነው። አንዱን ጥለን አንዱን አንጠልጥለን የምንሄድበት ትግል ሂደትም አይደለም። መታገል የሚችል አማራ የሆነ ይታገላል አቅሙ እስከፈቀደ ድረስ። ነገር ግን ይህ ሰው አላስተናገደው፣ ኢቭን አባሉ አላስተናገደው። እና ግልጽ የሆነ እንትን አለ። ይሄ ሰው በአባሉ ተመቷል፣ ታይቷል። እና በዛ ሁኔታ ነው ቆይቶ አሁን እንግዲህ ወደ ጠላት ጋር እንደተቀላቀለ አሁን ሰሞኑን የሰማውና ብዙም አያስቸግረንም ያለው እንትን ለማለት ፈልጌ ነው። ረዘመ የሚገርም ነው በጣም። የጀመርነው የህልውና ትግል ነው። እንግዲህ ባለፉት 60 ዓመታት በአማራ ህዝብ ላይ የተሰራ ትርክት አለ፣ የፖለቲካ ትርክት አለ። እና ይህንን ትርክት ነው እየቀለበስን ያለን። ቀላል አይደለም። እኛ የአባቶቻችን ልጆች ነን እንላለን። ባድዋ ላይ ጎራዴ ይዘው ነጭ ልብሳቸውን ለብሰው እየፎከሩ እየሸለሉ ያንን ወራሪ ስርዓት ፊት ለፊት የገጠሙ ልጆች ነን። እና ጠላቶቻችን ከውጭም ከውስጥም በአማራ ህዝብ ላይ ብዙ ስራ ተሰርቶበታል እውነት ለመናገር። እና ይሄ የረጅም ዓመት አማራን በመጥላት ላይ የተሰራው የኢትዮጵያ ፖለቲካ ነው። ይህን ሁሉ የማራገፍ ስራ ነው የሚሰራው። ሲቀጥል
ወደ ትግል ስንመጣ ቅድም እንደነገርኩህ በባዶ እጃችን ነው። ልባችንን አስታጥቀን ህዝባችንን አምነን ነው ወደ ትግል የመጣነው። ስለዚህ ትግሉ ተራዘመ የሚሉ ሰዎች እንግዲህ ወይን ሳያስቡት ነው ወደ ትግል የገቡት ወይንም ደግሞ ቅድም እንዳልኩ ተልኮ ተሰጧቸው ከጠላት መጣው አሁን ወደ ቤታቸው እየሄዱ ያሉ ሰዎች ናቸው እንጂ እውነት ለመናገር በዚህ 3 ዓመት ውስጥ 3 ዓመት ባለሞላ ጊዜ ውስጥ እጅግ ከፍተኛ የሆነ የትግል ለውጥ ያመጣንበት ድርጅት የመሰረትንበት ጠንካራ እንዳልኩ ኮሮችን የመሰረትንበት ጠንካራ ግዙፍ ሰራዊት አድርግ አታድርግ የሚያቅ ሰራዊት የገነባንበት ወቅት ነው። በዚህ አጭር ጊዜ እንደሚታወቀው ምክንያቱም በአማራ ህዝብ ላይ በተሰራው ልክ አይደለም። ምክንያቱም ህዝቡ የህሉና ትግሉ ገብቶት ሆ ብሎ ወጥቶ ሴት ወንድ ሳይል እየተሳተፈ ያለበት እየታገለ ያለበት ህሉናውን ለማስጠበቅ ሁሉን አቀፍ ርብርብ እያደረገበት ያለ ትግል ከመሆኑ በፍጥነት አሁን ባለንበት ደረጃ ደርሰናል እንጂ ትግሉ ተራዝሟል የሚሉ ሰዎቹ ቅድም እንደው ፍላጎታቸው ሌላ ስለሆነ ወይም ደግሞ አስበውበት ስላልገቡ ነው እንጂ የተራዘመ አይደለም ለምን። ምክንያቱም ሌሎችን በቅርብ ጊዜ እንኳን ለብዙ ዘመናት አማራ ኢትዮጵያን ሲመሩ የነበሩ እንደዋት እንኳን አጥቶስ ለምን ያህል ጊዜ እንደታገሉ ማስታወሱ በቂ። ሌሎችን ሀገራት የትግል ብናነሳ እንዲሁ በአጭር ጊዜ ከፍተኛ ደረጃ የደረሰ የትግል የለም እንዳማረው ማለት ነው። እና ያለው እንትን ይሄ እንጂ ተራዘመ ሚል እንትን የለም። እንደው በአጭር ጊዜ ከፍተኛ ደረጃ ላይ ደርሰናል የሚል እንትን ያለው አርበኛ ላይችሉ ገበየው በመጨረሻ ማስተላለፍ የምትፈልገው ማንኛውም መልእክት ካለ እድሉን ልስጥህና እንሰነባበት። አመሰግናለሁ። ምንድነው በመጀመሪያ ማስተላለፍ የምፈልገው እንደሚታወቀው አብይ አህመድና ስርዓቱ ወደ አማራ ክልል ሲመጣ ሱሪ ያስፈታለሁ በአንድ ሳምንት ውስጥ በሁለት ሳምንት ውስጥ የሚል ነበር። ነገር ግን አማራ እንደሚታወቀው ባለፉት ብዙ ዓመታት በደሙ ባጥንቱ ሀገር ዋጅቶና ጠብቆ ያኖረ ህዝብ ነው። ታሪክ ያለው ህዝብ ነው። ባህል ያለው ህዝብ ነው። ለውጭ ወራሪም ያልተበገረ በደሙ ነፃነቱን አስከብሮ ባህላችንን ማንነታችንን ያቆየ ህዝብ ነው እና አብይ አህመድና ስርዓቱ ይሄን የተረዳ አይመስለኝም። ሱሪ ያስፈታለሁ፣ ነገር ግን የአማራ ህዝብ የአማራ ምድር ቤርሙዳ ነው። ሱሪ ያስፈታለሁ መሪያችን አርበኛ ዘመነ ካሴ አንድ ወቅት የተነጋገረው ንግግር አለ። በፍቅር ከመጡ ልብሳቸውን አጥበንና እንሰጣለን፣ በጸብ ከመጡ ግን ሱሪያቸውን እናሸናለን ብሏል። ያው እሱንም እናነሳው አብዮተኛ መሪ ስለሆነ ነው መሪያችን ስለሆነ እና እኔ አሁን ለአብይ አህመድ ጋሻ ጃግሬዎቹ ለምን እንደሚዋጉ ለምን እንደሚታገሉ ለማያውቁ የሱን ስርዓት ለማስጠበቅ በየቦታው እየወደቁ ላሉ ሰራዊት ጭምር ነው ይሄን መልእክት ማስተላለፈውና የአማራ ምድር ቤርሙዳ ነው ተገባበታል እንጂ አትወጣ። ለዚህ ደግሞ አሁን የሰሞኑ የሰዲ ውጊያ ግልጽ ማሳያ እና በዛ ስራሱ ተሆናችሁ አማራውን እናጠፋለን አማራ የሚባል ብሔር የለም የሚለውን እና አብይ አህመድ የሚሉትን ለማስፈጸም እየገባችሁ የምታልቁ የየትኛውም ብሔር ወታደሮች እንዲሁም ደግሞ እነዚህ ባንዳዎች የአማራ ባንዳዎች የእናት ጡት ነካሽ የሆናችሁ በጊዜ ከወገናችሁ ጋር ተሰለፉ ዘንድ። ምክንያቱም አማራዎች ናችሁ። አብይ አህመድ ሆን ብሎ እናንተን እየማገዳችሁ ያለ እየተወደቃችሁ እንኳን አይሏችሁ ሬሳችሁን እንኳን አይነሰው እንዳየን እኛንን እያነሳን ስንቀብር የነበር ሰሞን እና ከዚህ ከአብይ አህመድ የጥፋት ዓላማ ማስፈጸሚያ ወጣችሁ ከህዝባችሁ ዘንድ
እንድትቀላቀሉ ማለት ፈልጋለሁ። ሌላው እንግዲህ ያው በዓል ነው። ሁሉም ለኢትዮጵያን ሕዝብ ለአማራ ፋኖ ብሔራዊ ንቅናቄ አባላት አመራሩ እንኳን ለፋሲካ በዓል አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። አርበኛ ላይ ችሉ ገበየው አክብረኝ ያለህን ሰዓት አጣበህ እንደው ሰዓቱ ከመጥበቡ አንፃር እንኳን ቦታ ሳንመርጥ እንግዲህ በጣም ጫጫታ የሆነ ነው የቀረጽነውና በዚህ መሃል ይህን የመሰለ ውብ ቆይታ እንድናደርግ ፈቅደህ ይህን የመሰለ ጊዜም ስለሰጠኝ በአድማጭ ተመልካቾች ስም እጅግ ከልብ ነው የማመሰግነው። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ካለን ሰዓት አንፃር እንግዲህ ቦታ እንኳን ሳንመርጥ በዚህ ጫጫታ ላይ ሆነን ነው ይህን ቀረጻ ያደረግነው። እንኳን ለትንሳኤ በዓል አደረሳችሁ ማለት እንፈልጋለን። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ቸር ሰንብቱልን። መልካም በዓል ይሁንላችሁ።